አይከን የነበረ የልብ ትርታውን ሲናገርለት የነበረ ነው በእኛ ህዝብ እንደዛ ቀን ኮሌክቲቭ ትሮማ ውስጥ የከተተው ቀን ያለ አይመስለኝም በታሪኩ በጣም አስደንጋጭ ነበረ ህዝቡ ሁሉ ነው በጣም የደነገጠው በጣም የተናደደው ቅስሙን የተሰበረው እስከዛሬም ከዛ ውስጥ እንደግለሰብም እንደ ማህበረሰብም አልወጣም ከዛስ ሌሊቱን በምን አይነት ሁኔታ አሳለፍክ እንቅልፍ አልነበረም በአንድ ወገን ከፍተኛ ሀዘን ነበር በሌላ ወገን ደግሞ ስጋት ነበረን ክስተቱ ከፍተኛ ሀገራዊ አደጋ ይዞ እንደመጣ ሁላችንም ተረድተናል በተቻለ መጠን ነገሮች እንዳይባባሱ ሙከራ ማድረግ ነበር ሰኔ 23 2012 ማክሰኞ መሆኑ ነው